ምስክሮችም ድንቆች ናቸው። ጋዴና ቅዱስ ዮሐንስ ወልደ ነጎድጓድ ከደሴ ከተማ 65 ኪሎ ሜትር ርቀት ላይ ወደ ወረይሉ መንገድ የሚገኝ በግራኝ መሐመድ ወረራ 999 ካህናት የተሰየፉበት ጥንታዊ ገዳም ነው። በአሁኑ ወቅት በዚህ ስፍራ 3 ክርስቲያኖች ብቻ ይገኛሉ። ከ500 ዓመት በላይ ቤተክርስቲያኑ ጠፍቶ 4 አዕማድ ቀርቶ ነበር። ታቦቱ ወደ ሌላ እንዳይሄድብን ብለው የሚማጸኑትና የቅዱስ ዮሐንስን ዝክር የሚዘክሩት ሙስሊሞች ናቸው። ቤተክርስቲያኑን ቶሎ ስሩልን፣ ዮሐንስ ወልደ ነጎድጓድ ብንሳል ይሰማናል፣ ብንታመም ይፈውሰናል፣ ብናጣ ይሰጠናል ይሉናል። እስኪ የ111 ዓመት የዕድሜ ባለጸጋ ሙስሊም አባት የሚሉንን እንከታተል። እዚህ ለዮሐንስ እርሶ ይዘክሩ ነበር ይባላል፣ እውነት ነው? እኛ ዮሐንስ የምንዘክረው ስንሳልበት ያደርስልናል። ዮሐንስ ስለሚሰማ። አዎ እኛ ብንይህ ያከብረናል፣ ብንታመም ያድነናል፣ ብንራብ ያበላናል፣ ብንሳልበት ብንታረፍ ያለብሰናል፣ የወረወረ አይመታንም፣ የሞገታ አይረታንም። በንጡፍ ስንሳልበት ያደርስልናል። ነው ስትዘክሩ ምንድነው የምትሰጡት ለዮሐንስ? ለዮሐንስ የምንሰጠው አንድ ጋንታና አንድ ሙጌራ በርከት አድርገን ደግሰን እናስተናግዳለን። ወልደ ነጎድጓድ ታቦተ ሕጉ በመግባቱ ምን ተሰማዎት? ያኗኗር ደስታ ተሰምቶኛል። በጣም ነው ደስ ያለዎት? በጣም ያኗኗር ደስታ። ቤተክርስቲያኑ ሲሰራ የእርሶን ፍቃድ ነበር? ፈቃድ ያድርጋለሁ። የጠቅጥቅምም አለው ለመተባበር ደስ ብሎኛል። ብዙ እርዳታ አግኝተንበታል። ያሁን እንደው ይህ ቤተክርስቲያን በዘመኑ በተነሱ የደሴ ከተማ ወጣቶችና ምዕመናን ማህበር ተቋቁሞ ጠፍቶ የነበረውና ከዘመናትም ዘመናትን ያስቆጠረው በእግዚአብሔር ፈቃድ ቤተክርስቲያኑ ተሰርቶ ጥር 4 ቀን 2005 ዓመተ ምህረት በብፁዕ አቡነ አትናቴዎስ በደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ተመረቀ። በዕለቱም ቀስተ ደመና ከቦ ነበር። በዚህ ቅዱስ ስፍራ ለብቃት የደረሱ በእግዚአብሔር ፈቃድ የተሰወሩ አባቶች ለአንዳንዶች የሚታዩአቸው ሲሆን ከዚህ ቤተክርስቲያን አካፋና ዶማ የሰረቀው ሰው በጠራራ ፀሐይ ከሰው ለይቶ መብረቅ ገሎታል። እምነቱን ሲቀባቡ ከኤችአይቪ ኤድስ፣ ካንሰርና የተለያዩ በሽታዎች የሚፈወሱት በርካታ ናቸው። ዮሐንስ ወልደ ነጎድጓድ ቤተክርስቲያን ሲመረቅ ለረጅም ጊዜ ዝናብ ጠፍቶ የነበረው ዘነበ። የአካባቢ ሙስሊሞችም አያችሁ በረከታችንን፣ ለዚህ ነው ቶሎ ስሩልን ያልነው ብለውናል። አንዳንድ ቦታ አጽራረ ቤተክርስቲያንን ሲያቃጥሉ፣ ክርስቲያን ካህናትን ሲያርዱ፣ ሬሳውን ጉንዳን ሲወረው፣ እዚህ ያሉ ሙስሊሞች ደግሞ ለቤተክርስቲያኑ ይተጋሉ። እንዲህም ይሉናል። ዛሬ በመሰራቱ አንደኛ የተሳደደው ታቦታችን በዚህ ቦታው ተመልሶ ሲመለስ ራሱ የገባለን ሲገባ ዝናቡ መንጣቱ በጣም የተሰማኝ ደስታ ነው። ይሄንን ደግሞ እንደዚህ ያለ ጥሩ ቦታ መሆኑ እንኳን ታየልን። ወደፊትም ቢሆን አጥሮች አልታጠሩም ታጠር መደረጉ ይሄን ሁሉ ለማድረግ ፈቃደኛ ነን። በአሸዋው በድንጋው በሁሉ እየተባበርን አብረን ሰርተናል። በጣም ጥሩ። ቤተክርስቲያኑ እንዲሰራ ትፈልጉ ነበር፣ እግዚአብሔርን ፈቃድ ሆኖ አሳካው። ትናንትና ሱቢ ወጣን ይኸው እስካሁን ድረስ በጣም የተሰማን ደስታ እየገለጥን እየሰራን ነው። ሙስሊም ናችሁ? አንቺም ምን ተሰማችሁ እናንተ ዛሬ?
ደስ አላቸው። ሁሉ ላይ አንድነታችንን አጥብቀን ወደፊትም ቢሆን መሰረት ጥለናል። ይህን እያየን ቀጥለን ውጤታማ የሆኑ ስራዎችን ለመስራት አንድነታችን መሰረታችን ከአያቶቻችን ከአባቶቻችን አሁንም ቢሆን እሱ ሲመለስ ደብሩ ይመለሳል፣ እንጀራችን ይመለሳል ሲል ስንል ሁላችንም ሙስሊም ህብረተሰቡ እንዲሰራ ፈቃደኝነት ለተመሰረተ የሚጠይቀንን ለማሳካት ሙሉ አስተዋጽኦ አድርገናል። ጋዴና ቅዱስ ዮሐንስ ወልደ ነጎድጓድ በርካታ ክርስቲያኖች የጸለዩበት ሲሆን ደገኛው ፈላሰፋ ቀናኢ ቤተ ክርስቲያን የነበሩት ግማደ መስቀሉን በግሸን ያኖሩት አጼ ዘርዓ ያዕቆብ የተቀበሩበት ገዳም ሲሆን አጼ ዘርዓ ያዕቆብ ከጊዜ በኋላ አጽማቸው ፈልሶ ዛሬ ጣና ደሴት ዳጋ ቅዱስ እስጢፋኖስ ገዳም ይገኛል። ከ